ያርጎ እሷን ማጥፋት ይችል ነበር። የሲስተሙ ህግ፣ የፕላኔት ፕሮቶኮል እና የተሰጠው ተልእኮ ሙሉ የሚጠይቁት እሷን ከዚህ ዓለም ማጥፋት ነበር። ነገር ግን አልቻለም። ምክንያቱም ከፕሮግራምና ከኮድ በላይ የሆነው የሰው ልጅ ስሜት ፍቅር አሸነፈው። አሁን ግን ይህ ምርጫው ጃኔትን ወደማታውቀው ህግጋቷ በሰው ልጅ አእምሮ ወደማይገዙት የያርጎ ፕላኔት ይዟት ተጉዟል። የጥልቁ ሌሊት መጀመሪያ አሁን ይጀምራል። ጥቁር ሰማይ በያርጎ ፕላኔት ላይ እንደተሰበረ መስተዋት ተንጠልጥሏል። በዚህ ዓለም ውስጥ ያለው ብርሃን የተለወጠ ነበር። ሰማያዊና ቀይ ቀለም በአንድ ላይ የተዋሃደ እንደ ወንዝ የሚፈስ ይመስላል። ጃኔት እግሯን በዝግታ በዚያ በሚንቀጠቀጥ መሬት ላይ አደረገች። መሬቱ ተራ አፈር አልነበረም። እንደ ህይወት ያለው አካል በረጅሙ ይተነፍሳል። እግሯ ሲያርፍበትም ይንቀጠቀጣል። ከፊቷ ያለው ያርጎ ግን ተለውጧል። ፊቱ ከቀድሞ ይበልጥ ከብዷል። እሱ አሁን ተራ ሰው አይደለም፣ በዚህ ፕላኔት ላይ ከተፈጠረው ታላቅ ኃይል ጋር የተዋሃደ አካል እንጂ። ያርጎ ዙሪያውን እየተመለከተ በተሰበረ ድምፅ በፍጥነት መሄድ አለብን አለ። ድምፁ ውስጥ ፍርሃትና ጭንቀት ነበር። ጃኔት በድንጋጤ ቆመች። ምን እየሆነ ነው? ማን ነው የሚመጣው ስትል ጠየቀችው። ያርጎ ለጥቂት ጊዜ ዝም አለ። ከዚያ በኋላ ያንን የሚያስጨንቅ የፕላኔቱን ሚስጥር በቀስታ ተናገረ። የኔ ፕላኔት 2 ክፍል አለው። አንዱ ህይወት የሚፈጥር፣ ሌላው ግን ህይወት የሚያጠፋ። እነሱ ከጥልቁ ክፍል እየመጡ ነው። የጃኔት ልብ በፍጥነት መምታት ጀመረ። የያርጎ ቃላት በጭንቅላቷ ውስጥ ያስተጋባሉ። እኔ ምን አደርጋለሁ? ለምን እኔን መረጡ? ስትል ጠየቀችው። ያርጎ ወደ እሷ ተጠጋ። አይኖቹ በጥልቅ ጭንቀትና ፍቅር ተሞልተዋል። ምክንያቱ አንቺ ብቻ ነሽ ከፕላኔቱ ውጭ ሆንሽ ልቤን የቀየርሽ አላት። በዚያ ቅጽበት ግን ንግግራቸውን የሚያቋርጥ ታላቅ መብረቅ ከሰማይ ተከሰከሰ። መሬቱ በኃይል ተንቀጠቀጠ። በሩቅ ጥቁር ብርሃን እንደ አውሬ ወደ ሰማይ ተነሳ። ከዚያ ጥቁር ብርሃን ውስጥ 3 ቅርጾች ወጡ። ቁመናቸው ሰውን ይመስላሉ። ነገር ግን ፊታቸው የተሰረዘና ምንም መልክ የሌለው ባዶ ነበር። እነሱ የጥልቁ ክፍል ጠባቂዎች ነበሩ። ከመካከላቸው አንዱ ጠላት በጎረነነና መሬትን በሚያናውጥ ድምፅ ተናገረ። ያርጎ ፕላኔቱን ትተህ የውጭ ሰው አስገባ። ያርጎ አልፈራም። እጁን በፍጥነት ወደፊት ዘረጋ። በዚያው ቅጽበት በእጁ ዙሪያ ኃይለኛ ሰማያዊ መብረቅ መበተን ጀመረ። እሷ አንደኛ አይደለችም፣ አትንኳን ሲል ጮኸ። ጃኔት ግን ከጀርባው ቁማ እግሮቿ ይንቀጠቀጡ ነበር። በሕይወቷ አይታው የማታውቀውን የጠፈር ኃይል እያየች ነበር። ሌላኛው ጠላት ወደፊት ተንቀሳቀሰ። እሱ በተራመደ ቁጥር መሬቱ በድንገት ተከፍቶ ይጠፋ ነበር። እንግዲያውስ ያርጎ ልቡን ለሰው ሴት ሰጠ እያለ አፌዘበት። ያርጎ በንዴት ተሞላ። ሰማያዊ ብርሃን በሙሉ አካሉ ላይ ተሰራጨ። አትንኳት ብዬ ነግሬያቸዋለሁ ሲል የመጨረሻ መስጠንቀቂያውን ሰጠ። ከዚያ በኋላ ታላቅ ጦርነት ተጀመረ። መሬቱ እየተበላሸ፣ ሰማዩም ቁርጥራጭ መስተዋት ይመስል እየተሰነጠቀ ነበር። የያርጎ ሰማያዊ ኃይልና የጠላቶቹ ጥቁር ጥላ በአየር ላይ እየተጋጩ አካባቢውን ያናውጡት ነበር። ጃኔት በዚህ ሁሉ መሃል ከጀርባ ቆማ ነበር። ነገር ግን በዚያ የጭንቀት ቅጽበት በእሷ ውስጥ አንድ እንግዳ ነገር መፈጠር ጀመረ። እጆቿ በከፍተኛ ሁኔታ ሞቁ። ልቧም ከዚህ ቀድሞ ተሰምቷት በማያውቅ ደማቅ ብርሃን ተሞላ። ያርጎ ብላ በዝቅተኛ ድምፅ ተናገረች። እኔ እንዲህ አልነበርኩም። ምን የሆነብኝ ነው? በዚያው ሰከንድ ውስጥ ከጃኔት አካል ውስጥ ማንም ያላሰበው ኃይለኛ ነጭ ብርሃን ፈነጠቀ። በዚያው ሰከንድ ከጃኔት አካል ውስጥ ማንም ያላሰበው ኃይለኛ ነጭ ብርሃን ፈነጠቀ። ያ ነጭ ብርሃን ፕላኔቱን በሙሉ አጥለቀለቃት። እየተካሄደ የነበረውን ጦርነት በአንድ አፍታ አቆመው። ጠላቶቹም ጭምር በድንጋጤ ወደ ኋላ ፈገፈጉ። ያርጎ ቀስ ብሎ በማያምን አይን ወደ እሷ ተመለከተ። አንቺ የፕላኔቱን እውነተኛ ኃይል ይዘሻል ሲል ተናገረ። ከተራ ምድር የወጣችው ጃኔት እንዴት የያርጎን ፕላኔት ሚስጥራዊ ኃይል ልትቆጣጠር ቻለች? ከጃኔት አካል የፈነጠቀው ነጭ ብርሃን የያርጎን ፕላኔት ጦርነት በአንድ ቅጽበት አቁሞታል። የጥልቁ ጠባቂዎች ወደ ኋላ ፈገፈጉ። ያርጎን ቢሆን ያየውን ማመን አልቻለም። ከተራ ምድር የመጣች ሴት እንዴት የዚህን ጥንታዊ ዓለም ታላቅ ኃይል ልትቆጣጠር ቻለች? አሁን ሚስጥሩ መፈታታት ይጀምራል። ነጩ ብርሃን ቀስ በቀስ እየቀነሰ ሲሄድ የጃኔት እጆች አሁንም ይንቀጠቀጡ ነበር። ጠላቶቹ፣ እነዚህ ፊታቸው የተሰረዘ ይመስል የነበሩት የጥልቁ ጠባቂዎች እርስ በራሳቸው ተያዩ። መሪነቱን የያዘው ጠላት በረጅምና በተቆራረጠ ድምፅ ይህ ሊሆን አይችልም፣ ይህች ምድራዊት የኮር የፕላኔት ማዕከል ኃይል አላት። ያርጎ ምን አደረግ ሲል ጮኸ። ያርጎ ግን አልመለሰላቸውም። የጃኔትን እጆች ያዘ። እጆቿ አሁንም ይሞቁ ነበር። ያርጎ አይኖቿ ውስጥ እያየ ጃኔት፣ እኔ እዚህ ፕላኔት ላይ ስፈጥርሽ ልቤን ብቻ አልነበረም የሰጠሁሽ። እኔንና አንቺን ያገናኘን ያ የፍቅር ስሌት የፕላኔቱን ትልቁን ሚስጥራዊ ኮድ ሰብሮታል አላት። ነገር ግን በጥልቁ ጠባቂዎች በቀላሉ እጃቸውን የሚሰጡ አልነበሩ። የፕላኔቱ ሕግ አይጣስም። ያርጎም ሆኖ እሷ ዛሬ እዚህ ይጠፋሉ በማለት ሶስቱም በአንድ ላይ እጃቸውን ወደ ሰማይ አነሱ። በዚህ ጊዜ የፕላኔቱ ጥቁር ክፍል መሬቱን እየሰነጠቀ ጥቁር ጋዝ የሚመስል ጥላ ወደ ጃኔትና ያርጎ መላክ ጀመረ። ጥላው ሲቃረብ አየሩን ያቀዘቅዘው ነበር። ያርጎ በፍርሃት
ጃኔት አሁን ኃይልሽን እንደገና መጠቀም አለብሽ። እምነቱ ካለሽ ትችያለሽ። ጃኔት በለቅሶ ግን እንዴት እንደማደርገው አላውቀውም ያርጎ፣ እኔ ተራ ሰው ነኝ። ጥላው ሊደርስባቸው ጥቂት ሜትሮች ብቻ ሲቀሩት ያርጎ ከፊት ለፊት ቆመ። የጥላው መርዝ እሱን መምታት ጀመረ። ያርጎ በከፍተኛ ህመም መጮህ ጀመረ። ያርጎ መሬት ላይ ተንበረከከ። አካሉ ላይ ያለው ሰማያዊ ብርሃን እየጠፋ መጣ። ጃኔት ያርጎ ለሷ ሲል ህይወቱን አሳልፎ ለመስጠት መዘጋጀቱን ስታይ በውስጧ የነበረው ፍርሃት ወደ ፍጹም ቁጣ ተቀየረ። አቁሙ ስትል በከፍተኛ ድምፅ ጮኸች። በዚህ ጊዜ ከእግሯ ስር ጀምሮ መሬት ወደ ነጭ ብርሃንነት ተቀየረ። የጥልቁን ጠባቂዎች የላኩትን ጥቁር ጥላ በአንድ አፍታ በላው። ጃኔት እጆቿን ወደፊት ስታደርግ ከምድር ላይ የብርሃን ግድግዳዎች ተነስተው የጥልቁን ጠባቂዎች ወደ መጡበት የፕላኔት ጨለማ ክፍል መልሳ ወረወረቻቸው። መሬቱ እንደገና ተዘጋ። ጸጥታ ሰፈነ። ጃኔት በፍጥነት ወደ ያርጎ ረጠች። ያርጎ መሬት ላይ ወድቆ ነበር። ድምፁ በጣም ደክሞ ነበር። ጃኔት አደረግሽው አላት ፈገግ ለማለት እየሞከረ። ያርጎ አትሙትብኝ እባክህ ተነስ ስትል አለቀሰች። ያርጎ እጇን እየዳሰሰ እኔ አልጠፋም፣ ግን አሁን ይህ ፕላኔት ያንቺም ጭምር ነው። ጠባቂዎቹ እንደገና መምጣታቸው አይቀሬ ነው። እናም ትልቁን ምስጢር የምናገኝበት ጊዜ አሁን ነው አላት ወደ ሩቅ ወዳለው ጥልቅ የብርሃን ተራራ እያመለከተ። ጃኔት ያርጎን ማዳን ትችል ይሆን? ያ በሩቅ የሚታየው የብርሃን ተራራ ምን አይነት ምስጢር ይዟል? ጠባቂዎቹስ ለቀጣይ ጥቃት ምን እያዘጋጁ ነው?